በእያንዳንዳችን እጅ ላይ ያለው ስልክ በአሁን ጊዜ ይሸጥ ቢባል ከ10,000 ብር በላይ ያወጣል እና ይህን ያክል ዋጋ ያለውን ስልክ በእጃችሁ ይዛችሁ እስካሁን ድረስ ምንም ካልተጠቀማችሁ በጣም ያሳዝናል። አብዛኛው ሰዎች ስልካቸውን የሚጠቀሙት ስክሮል በማድረግ ለመዝናናት ብቻ ነው። ነገር ግን ጥቂት ሰዎች በዛ ስልክ ተጠቅሞ ስኪላቸውን አሳድገው ወደ ገንዘብነት እየቀየሩት ነው። በዚህ ቪዲዮ በስልካችሁ ብቻ ተምራችሁ በስልካችሁ የሰራችሁ የገቢ ምንጭ የምታገኙበትን 5 ስኪሎች እነግራችኋለሁ። እኔም ከነዚህ ስኪሎች ውስጥ ለኔ የሚሆነውን መርጬ እየሰራውም እየተማርኩም ነው። በቪዲዮ መጨረሻ ደግሞ እነዚህን ስኪሎች እንዴት ለራሳችሁ ምንም አይነት ወጪ ሳታወጡ ራሳችሁን በራሳችሁ እንደምታስተምሩ እነግራችኋለሁ እና ቪዲዮን እስከ መጨረሻ ማየታችሁን እንዳትረሱ። ለማታውቁኝ አማኑኤል እባላለሁ። በዚህ ዩቲዩብ ቻናል ራሳችንን ለማሻሻል የሚጠቅሙንን እያንዳንዱን ነገር የምናወራበት ስለሆነ እንደዚህ አይነት ቪዲዮ የሚመቻችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ሰዓታችሁን አላባክንባችሁ። ቀጥታ ወደ ቪዲዮ። የመጀመሪያው ኮንቴንት ክሬሽን ነው። ይህ በተለያዩ ሶሻል ሚዲያዎች ላይ ቪዲዮ ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ የተለያዩ ነገሮችን ፖስት በማድረግ በተለያዩ መንገዶች ገንዘብ ማግኘት እንችላለን። ለምሳሌ በፐርሰናል ብራንድ ሊሆን ይችላል። የተለያዩ እቃዎችን ሶሻል ሚዲያ ላይ በማስተዋወቅ እዛ በመሸጥ በዲጂታል መንገድ ገንዘብ ማግኘት እንችላለን። እኔም ኮንቴንት ክሬሽን እየሰራው ነው። ይሄ ማለት እናንተ እያያችሁኝ ያላችሁት ኮንቴንት ክሬሽን በመስራቴ ነው። አሁን ላይ እኔ ገንዘብ እየሰራውበት አይደለም። ነገር ግን ዩቲዩብ ያስቀመጠው ስታንዳርድ አለ። ያንን ካለፍኩ በኋላ ገንዘብ የማገኝ ይሆናል ማለት ነው። አንድ ልነግራችሁ የምፈልገው ነገር ኮንቴንት ክሬሽን ብትሰሩ ለአብዛኞቻችሁ እመክራለሁ። ነገር ግን ላይመቻችሁ ይችላል። ብትሰሩት ግን አሪፍ ነው። ምክንያቱም ኮንቴንት ክሬት ስታደርጉ ብዙ ስኪሎችን ነው ጎን ለጎን የምታስኬዱት። ለምሳሌ ቪዲዮ ለራሴ ነው የምቀርጸው፣ ለራሴ ነው ኤዲት ማድረገው፣ ለራሴ ነው ቴምብኔል የምሰራው። ይሄ ማለት በጎን ሌላ ስኪሎችንም ያሳደግኩ ነው ማለት ነው። የቪዲዮ ኤዲቲንግ ስኪል፣ የግራፊክስ ዲዛይን፣ እንደዚህ ያሉ የተለያዩ ትናንሽ ስኪሎችን እያሳደግን ነው የምንሄደው ኮንቴንት ክሬሽን ስንሰራ። ሁለተኛው ደግሞ ቪዲዮ ኤዲቲንግ። ቪዲዮ ኤዲቲንግ በዚህን ታይም ብትማሩና ስኪል ብታዳብሩ በጣም ብዙ ክላይንት የማግኘት እድል አላችሁ። ምክንያቱም እንደኔ ያሉ ብዙ ሰዎች አሉ ኮንቴንት ክሬት እያደረጉ አሉት። ለነዛ ሰዎች ቪዲዮ ኤዲት ማድረግ ትችላላችሁ። አንድ ላሳስባቸው የምፈልገው ነገር ቪዲዮ ኤዲቲንግ ማለት የሆነ ቪዲዮዎችን መቆራረጥ ወይ እንደዚህ ማድረግ አይደለም። ቪዲዮ ኤዲቲንግ ማለት የሆነ ስቶሪን አሳምሮ መናገር፣ ላይክ ቪዥዋል በሆነ መንገድ በተለያየ መንገድ ስቶሪን አሳምሮ መናገር። ሶስተኛው ደግሞ ግራፊክስ ዲዛይን። ይሄንን ለአብዛኞቻችሁ አልመክርም፣ ምክንያቱም በዚህን ታይም ኤአይ እያደገ ነው ያለው። እኔም ለራሴ ተምብኔል የምሰራው በኤአይ ነው። እንደዚሁ ሎጎም በዚህ ታይም በኤአይ መስራት ይቻላል። ነገር ግን እናንተ ከኤአይ ጋራ ከዘመኑ ጋራ ኤክስፐርት ከሆናችሁ ይበልጥ እናንተ ተመራጭ ትሆናላችሁ እና ግራፊክስ ዲዛይን በዚህን ታይም በጣም ምርጥ የሆነ ስራ ነው ከኤአይ ጋራ ካሳደጋችሁት። አራተኛው ደግሞ ሶሻል ሚዲያ ማናጅመንት። ይሄን በጣም ብዙ ሰዎች እየሰሩት ያለው ስራ ነው። ኢቭን ኢፍ እኔም ራሱ እየሰራውበት ያለው ስራ ነው። ለተለያዩ ድርጅት ሊሆን ይችላል፣ ሆቴል፣ ለተለያዩ ነገሮች ቪዲዮ ክሬት በማድረግ የተለያዩ ነገሮችን በመስራት እነሱ ኦዲየንስ እንዲያገኙ ማድረግ ነው በሶሻል ሚዲያ እና በዚህ ሶሻል ሚዲያ ማናጅመንት ውስጥ ቪዲዮ ኤዲቲንግ፣ ኮንቴንት ክሬሽን የተለያዩ ነገሮችን አንድ ላይ አቅፎ ሊይዝ ይችላል። አምስተኛው ደግሞ ይሄ በጣም ፓወርፉል የሆነ ይሄንን ካወቃችሁበት እና ከተጠቀማችሁበት በጣም ብዙ ገንዘብ ልትሰሩ የሚችሉት ብዙዎች በዚህ ስኪል ተጠቅሞ ብዙ ዶላሮችን እያፈሱበት ያለ ነው። ምንድነው? አምስተኛው ዩቲዩብ አውቶሜሽን። ይሄ ዩቲዩብ አውቶሜሽን ማለት ኢንተርናሽናል የሆነ ኮንቴንት በመስራት ኤአይ በመጠቀም ሊሆን ይችላል የተሰሩትን ሪክሊፕ በማድረግ ኦር ኤዲት በማድረግ ኢንተርናሽናል የሆኑ ኮንቴንቶችን በመስራት ገንዘብ የምናገኝበት መንገድ ነው። ይሄም ዩቲዩብ ልንጠቀም እንችላለን፣ ቲክቶክ ልንጠቀም እንችላለን። አይ ቲንክ ቲክቶክ በጣም ሪስክ ያለው ነው፣ ምክንያቱም በ7 አገራት ብቻ ነው ሞኔታይዝ የሚያደርገው። ዩቲዩብ ግን በዛው ሲቲንግ ውስጥ አገር ቀይራችሁ ሞኔታይዝ ማድረግ ትችላላችሁ። በዚህ ኮንቴንት ክሬሽን በጣም ልትሰሩበት ትችላላችሁ በዩቲዩብ አውቶሜሽን። እና በመጨረሻም መጀመሪያ ላይ በነገርኳችሁ መሰረት እነዚህን ስኪሎች ራሳችሁን እንዴት እንደምታስተምሩ ስቴፕ ባይ ስቴፕ የሚያሳይ ፒዲኤፍ የኔ ቴሌግራም ቻናል ላይ ለቅቄላችኋለሁ። እዛ ሄዳችሁ ማግኘት ትችላላችሁ። የቴሌግራም ቻናሌን ሊንኩን ከታች ዲስክሪፕሽን ስር አስቀምጥላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም እንደዚህ አይነት ቪዲዮ የሚጠቅማችሁ ከሆነ ሰብስክራይብ በማድረግ ቤተሰብ መሆናችሁ እንዳትረሱ። እንዲሰራላችሁ የምትፈልጉትን ቪዲዮ አይነት ሊሆን ይችላል። ሀሳብ አስተያየት ካላችሁም ኮሜንት ስር አስፍሩልኝ። ዋግዋን